ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ትጫኑ። በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ባለፈው 2 ሳምንት በመሰላል ኮንሰልተንሲ በሳይኮሎጂስት ጌታ ዋለልኝ የተዘጋጀው አታችመንት ሂሊንግ በአሁኑ ቅዳሜ አለ። መመዝገብ የምትፈልጉ ካላችሁ በዚህ ዩዘር ነው መጠቀም ትችላላችሁ። ዶንት ሚስ ኢት። አት ዘ ሴም ታይም ዋይዝ ዊመን ሜምበርሺፕ የምትፈልጉ ካላችሁ ለመጨረሻ ጊዜ ያልኩ እየደጋገምኩ ነው። አይ ኖ ሶ መመዝገብ የምትፈልጉ ዩዘር ኔሟን እንድትጠቀሙ። ሜሬጅ ሂሊንግ የምትፈልጉ ወይም ደግሞ ሜሬጃችሁ ወይ ትዳራችሁ በጣም ምስቅልቅል ውስጥ ከሆነና ማከም ፈልጋለሁ የምትሉ ሰዎች ካላችሁ አት ዘ ሴም ታይም ይህንኑ ዩዘር ኔም እንድትጠቀሙ በዚህ አጋጣሚ ጥሬን አቀርባለሁ። ዛሬ ሰሞኑን ቪዲዮ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ሁልጊዜም ቢሆን ኮንሰርን የሚያደርገኝን ጉዳይ ነው ዛሬ ማነሳው፣ የሶሻል ሚዲያ ታሪኮቻችን ጉዳይ። እነዚህን ሰዎች እቺን ልጅ ከማየቴ በፊት መጀመሪያ ተምብኔል ይመጣልኛል። ይሄንን አየውና እንዴ እቺን ልጅ እዛ ጋር እንትን ቻናል ላይ ያላየኋትም እንዴ ብዬ ነበረ። ይሄኛውን ማለት ነው ከፍቼ አላየሁትም። ታሪኩ ምን ይሁን አላቅም፣ ግን ፕሮባብሊ 2 ቦታ እንደሄደች አስባለሁ። የዚችን ግን ሸገር ኢንፎ ላይ የቀረበውን ቪዲዮ አየሁት። ከዚህ በፊት መላልሼ ሁል ጊዜ ነው የምነግራችሁ። አይ ዶንት ኖ እንዴት ያው ብዙ ጊዜ አንዳንድ ችግር እንዲህ በሲሪየስ ፔን ካላለፍንበት ምናልባት ለሰን ላንወስድ እንችላለን። ያው እንደ አበሻ ደግሞ ጥሎብን ህመም እንወዳለን፣ ፔን እንወዳለን፣ ስትራግል እንወዳለን እና ስንማር ራሱ መከራው እምቢ ካለ መከራ ይምከረው ነው አይደል? መከራ መክሮን ነው መመለስ የምንፈልገው እንጂ አንዳንዶቻችን በምክር አንመለስም። ይሄንን ማረጋገጫ ነገ የምሰራላችሁን ቪዲዮ ይሆናል እና ያንቺን ምክር አልሰማ ብዬ ያለችኝ ወዳጅ ያለችና ኤኒዌይ የዛሬ ጉዳይ ብዙዎቻችሁ አስተማሪ ነው ጥሩ ነው ምናምን የምትሏቸው ስቶሪዎች ሶሻል ሚዲያ ላይ ይወጣሉ። ሞስትሊ ደግሞ እነዚህ ታሪክ የሚያጋሩ ሰዎች በጣም በቃ ዴዲኬትድ ሆነው ብዙ ነገር እየሰሩ እንደሆነ ታውቃላችሁና እኔ ታሪኮቹ አስተማሪ ናቸው፣ ታሪኮቹ በቃ ሰው እንትን እንዳይል ያደርጋሉ ከሚሉ ይልቅ ያው በጣም እንደሚያሳስበኝ ታውቃላችሁ። እንደዛ ከሚባል ይልቅ እኔ የሰዎቹ ዌልቢንግ በጣም ያሳስበኛል። የታሪክ ተናጋሪዎቹ ማንነት በጣም ነው የሚያሳስበኝ። በእውነት ነው የምላችሁ። ይሄ ሳሚ ስቱዲዮ የሚባልማ በጌታ በኢየሱስ ስም ማለት ሰው እንደዚህ ነፍሱን ለገንዘብ ይሸጣል ነው የሚያስብለው። በቃ ማለት ሳይኮሎጂ ምናምንም ተውትና የሰውን ክብር በሚነካ መልኩ እንደዚህ ታሪክን ፕሬዘንት ማድረጉ ታሪክ አይደለም። ፕሬዘንት እያደረጉት they just wanted attention እና ገንዘብ ሊትራል በቃ እና ያው ታውቃላችሁ ሳይኮሎጂ የሚል ዲግሪ ያላቸው እንጂ some of them are very unprofessional። በቃ አንዳንዱን ታሪክ የሚወጣበት መልኩ ሰዎቹን ዲስግሬስ የሚያደርግ ነው። በቃ ሰዎቹን ክብራቸውን የሚነካ ነው እና የሚጠይቋቸው ጥያቄ it's so annoying። እኔ በጣም ነው የሚያናድደኝ። 1-2 ያየሁት ከሆነ ጊዜ በፊት እንዲህ ሰውዬ የእሱ አይደለም ብዬ ነበር። ይሄ የእሱ አይደለም ብዬ ነበር እና ያው ስሙን ሬዲዮ ላይ ስለምታውቁት የሆነ ትንሽ የሆነ ነገር ይኖራቸዋል until you see ገንዘብ ጌታው እንደሆነ አንደርስታንድ እስክታደርጉ ድረስ። በጣም አዝናለሁ። ይሄን ሪፒትድሊ ሳወራም ሰምታችኋል። አይ ዶንት ኖ እኔ እንጃ ብቻ ኤኒዌይ ሰው ዛሬ ላነሳ የምፈልገው ጉዳይ እነዚህ ሰዎች ሶሻል ሚዲያ ላይ ሲመጡ ሲምፓቲ ፈልገው ነው የሚመጡት፣ ርህራሄ ፈልገው ነው የሚመጡት። እነዚህ ርህራሄ ፈልገው የሚመጡ ሰዎች ለራሳቸው ርህራሄ የሌላቸው ሰዎች ናቸው። ሴቶቹ ለራሳቸው ርህራሄ የላቸው። ስለዚህ ርህራሄን ከሰው ነው የሚፈልጉት፣ ሲምፓቲ ከሰው ነው የሚፈልጉት። እና እስቲ ሲምፓቲ ይኑርሽ ርህራሄ ይኑርሽ ምናምን when you don't have it for yourself ከሰው ነው የምትጠብቁት። ለራሱ ርህራሄ ያለው ሰው በዚህ ልክ ራሱን ኤክስፖዝ አያደርግም። አንደኛ፣ ሁለተኛ ከሰው ርህራሄ አይጠብቅም። አንዳንድ ታሪክ ሊሰማለት ይፈልጋል፣ ግን ሶሻል ሚዲያ አልነበረም መሰሚያ ቦታው። ግን አሁን ላይ ኮሚኒቲያችን በጣም ስካተርድ ስለሆነ ስለተበታተንን ማህበረሰብ የለንም እና አንዳንድ ሰው በጣም በሚገርመኝ ሁኔታ ርህራሄን
የሰውን አቴንሽን መግዣ አድርጎታል። የሰውን ፍቅር መግዣ አድርጎታል። የሰውን እይታ መግዣ አድርጎታልና የሆነ ኮሜንት ላይ እስቲ እንደንትና አዳማጩን እስቲ እንደንትና ርህራሄ ሩሩ ሁን ምናምን አይነት ነገር አይቻለውና he's just making money ሩሩ ስለሆነ አይደለም። ሩሩ ቢሆን የሰውን ታሪክ በዚህ ልክ ኤክስፖዝ አያረግም ነበር ሩሩ ቢሆንና some of you sympathy ለራሳችሁ ርህራሄ ስለሌላችሁ ርህራሄ ከሰው ነው የምትጠብቁት። እንዴ ልትራሪልን ይገባል፣ እንዴ ልታዝኝልን ይገባል። እናንተ ለራሳችሁ ሳታዝኑ ሰው እንዴት ነው የሚያዝንላችሁ? እናንተ ራሳችሁን ፕሪዘርቭ ሳታረጉ ሰው እንዴት ነው ፕሪዘርቭ እንዲያረጋችሁ የምትጠብቁት? እናንተ ራሳችሁን ግልብ አድርጋችሁ አውጥታችሁ እንዴት ነው ሰው እንዲሸፍናችሁ የምትጠብቁት በዚህ ዘመን? እና ሲምፓቲ ለራሱ ሲምፓቲ ለራሱ ርህራሄ የሌለው ሰው ሁሌም ቢሆን ርህራሄ ከሰው ነው የሚጠብቀው። አንዳንድ ሰው ደግሞ ርህራሄ የሚመስል ነገር የሚያሳየው መወደድን ለመግዛት ነው፣ አቴንሽንን ለመግዛት ነው። እሷ እኮ ትራራለች፣ እሷ እኮ ፍቅር አላት፣ እሷ እኮ ጥሩ ናት ለመባል እንጂ ጄኒዊንሊ ለሰውም ኬር አድርገው አይደለም። ጄኒዊንሊ ለሰው ኬር ቢያደርጉ የሰውን ነውር ሽፍን፣ የሰውን ክብር የሚነካ ነገር ድብቅ፣ ከዛስ አይጋችሁ ይባባላሉ። ከዛስ ችግሯን ያጠፋችሁን ነው እንዲህ ያርገሻል፣ እንዲህ ማድረግ አልነበረብሽ፣ እንዲህ ችግር አለብሽ ተባብላችሁ ትነጋገሩ ነበር። when there is sympathy እውነት ትክክለኛ ርህራሄ ሲኖር ችግርን አንከቨር ታደርጋላችሁ እንጂ ከነ ችግሩ ምናምን ሽፍንፍን ብላችሁ አታስቀምጡት። out of the topic ተናድጄ ነበር እንዴ? anyways okay so ዛሬ ላወራ የፈለኩት በዋነኛነት ጉዳይ ሶሻል ሚዲያ ላይ የሚወጡት ሴቶች they are very broken በጣም ነው የሚያሳዝኑኝ። አንዳንዱ የሚያሳዝነኝ ላይፉ ሳይሆን ያለፈበት ሳይሆን ያንን ላይፍ እንደሚደግመው ሳስብ በጣም ነው የሚያሳዝኑኝ። በጣም ነው አንጀቴን የሚበሉኝ ማለት ነውና as much as we hate marriage ወንድ ልጅ እኮ እንዲህ ነው ምናምን እያልን ፑሽ ባረግንበት ሪያክሽን ፎርም ባረግንበት በዚህ ዘመን ሰነፍ ወንዶች እያታለሉን እንደሆነ ሳስበው እንዴት እንደሚያበግነኝ። የተማረች ሴት ስራ ያላት ሴት ውጪ ያለች ሴት ምናምን ናት እየተታለለች ያለችው። ፋኒ ነፍ በጣም ያሳዝናል። ኤኒዌይ አሁንም out of topic ኧረ ጉዴ ዛሬ what's wrong with me come on this በጣም too much emotion። እሺ ሰው ስቶሪውን ይዞ ሲመጣ ሰው ስቶሪውን ይዞ መምጣት ያለበት ስቴት ኦፍ ማይንድ አለ። በቃ ስቴት ኦፍ ማይንድ አለ። አንድ ሰው ታሪክ ይዞ ለመምጣት ግዴታ ከዛ ፔን ጋር ፉሊ አይደንቲፋይ ማድረግ የለበትም። ኤክስፕሌን አደርግላችኋለሁ። እንትናን ታስታውሱታላችሁ? ይሄ ልጅ አባቴ አልፈልግህም ልጅ አይደለህም ብሎ ያለ አባት እንዲቀር ብቻዬን እንደው አባቴ ብዬ እንዳላድግ አደረገ። ከዛ እናቴ ማሳደግ ስለማትችል አቅም ስላልነበራት የአባቴ ቤተሰቦች ትንሽ ጠንከር ያሉ ስለነበሩ እነሱ ጋር ገና ጡቷ ምን እንደሚል ሳላቅ አቅም ሳይኖረኝ የእናት መዓዛ ምን እንደሆነ ሽታውን ሳላቅ እማዬ ብዬ ሳልናገር ሳልጠራ ልጄ ብላ ሳትጠራኝ ለአባቴ ቤተሰቦች ውስጥ አስጠች። ቀኑ ጨለመ። ምንም ማልቀብ ሰዓት እናት እያላችሁ ያ እናት አባት እያላችሁ ያለ አባት ለሕፃን ልጅ እማዬ አባዬ ብዬ ሳልጠራ የሰፈር ልጆች አባትም እናትም የማይፈልጉ ቤተሰቦች እውነት የማይፈልጉኝ። ዳዊት ድሪምስ ላይ ባለፈው ሪያክት አድርጊበት ተብዬ ነበር። ዳዊት ድሪምስ ላይ ሄዶ the whole sermon ያለቀሰው it was unnecessary። አንድ ሰው ኢሞሽናል በሚሆንበት ሁኔታ ምንም አይነት ስፒች መስጠት የለበትም። ስፒች ሊሰጥ ነው፣ ኢሞሽን ሼር ሊያደርግ አይደለም የመጣው። አይኖ ያለፈበትን ፓዝ መናገር አለበት። ያለፈበት ፓዝ እንደዚህ የሚያስነፈርቀው ከሆነ he is not ready to give a speech ለመስጠት ዝግጁ አይደለም። ኦኬ ሶ አንዳንዶች ሶሻል ሚዲያ ላይ ወጥተው ታሪካቸውን ሲያጋሩ አንዳንዶቻችን የምናስበው ነገር ትራማቸውን ፕሮሰስ እያደረጉ እንደሆኑና ሂል እያደረጉ እንደሆነ ነው የምናስበው።
ብዙ ጊዜ ቬንት በማድረግ ሰው ሂል ያደርጋል ትላላችሁ። እንደውም ኮመንት ላይ አግኝቻለሁ። ሂሊንግ ኢትስ ፓርት ኦፍ ሂሊንግ እኮ ቬንት ማድረግ እኮ ኢትስ ፓርት ኦፍ ሂሊንግ ያላችሁኝ ሰዎች አላችሁ። ይኸውላችሁ ትራማን ፕሮሰስ ማድረግና ትራማን ሪኸርስ ማድረግ አንድ አይነት ነገር አይደለም። ይኸውላችሁ ይሄንን ያነሳውበት ምክንያት ልጅቷን ቀኑን ቼክ አረኩኝ የኋላ የቀረበችበት 1 ዓመት ከ6 ወር እዚህ ጋር የመጣችበት ከ10 ቀን ምናምን በፊት ነው። ምናልባት እስከ 45 ደቂቃ ምናምን አይቻለሁ ስታወራ። እዛ ጋር ያወራችውን ደግሞ ሃይላይት ሰምቼዋለሁ ባክ then እና እዛ ጋም ስታወራ የነበረው እዚህ ጋም ስታወራ የነበረው the same thing ነው፣ the same pain ነው። በሚገርማችሁ ሁኔታ እሺ ለሌላ ጉዳይ ነው የመጣችው፣ ምናልባት እርዳታ ፈልጋ ነው ያመማትም ነው ምናምን አይ አንደርስታንድ። አንዳንድ ሰው ስቶሪው ሌሰን የለውም፣ በቃ የሚያስተምረው ነገር የለውም። ሪኸርሳል ነው። ፔኑን ነው ሪኸርስ እያደረገ ያለው፣ ፔኑን ነው ሪኸርሳል ምንድን ነው መለማመዳ? የሆነ ጽሁፍ ይዛችሁ የምትለማመዱት አማርኛ ጻፉት እስቲ። አማርኛ ምንድን ነው? አንዳንድ ሰው ፕሮሰስ እያደረገ አይደለም፣ ሪኸርስ እያደረገ ነው። and this is what we don't understand። ይሄ ነው እየገባን ያልሆነው። ኦኬ እዛ ጋር በምታወራበት ኢንተንሲቲ ነው እዚህ ጋር የምታወራው። እዛ ጋም ብሮክናት እዚህ ጋም ብሮክናት። ሂል ያላረገ ሰው ታሪኩን አያወራ እያልኩኝ አይደለም፣ ግን ሪኸርስ ማድረግ ትራማውን መልሶ መላልሶ መለማመድ እንደማለት ነው። ይኸውላችሁ ፕሮሰስ እናረግ እንደዚህ አልፌ ነበር፣ እንደዚህ ተጎድቼ ነበር፣ እንደዚህ አርገውኝ ነበር እና በጣም ብጎዳም አለፍኩት እና ይሄንን ትምህርት ወሰድኩ ነው ፕሮሰስ ማድረግ ማለት። በነገራችን ላይ ፕሮሰስ ማድረግ ማለት የአንዳንዱ ግን ምን መሰላችሁ የሚሆነው መልሳችሁ መላልሳችሁ የምትናገሩት ታሪክ ወደ ቀድሞ ኢሞሽናል ፔን ይመልሳችኋል፣ ወደ ቀድሞ ህመም ይመልሳችኋል። ከዛ ህመማችሁን ነው እየገለጣችሁ እንትን ምትሉ ፊልም የምታረጉት፣ ድጋሚ ህመማችሁን ነው ፊልም የምታረጉት። can you imagine? ሙቭ ኦን አላረጋችሁም፣ እዛ ጋር ናችሁ፣ ስታክ አርጋችኋል። ይሄንን ስሙት እና አሁን በጣም መታመም ጀመርኩ ባላወቅኩት። ማለት አንዳንዴ ያለፈ ነገር እኮ አይመለስም፣ ወደፊት መቀጠል እንችላለን፣ ግን አትችይውም፣ ተይዣለሁ። ከዛ ፍቅሩ ነው ክህደቱ ነው የቱ ነው ከልብሽ አልወጣ ያለው? እንደዛም አድርጎኝ እወደዋለሁ። የመጀመሪያ ነው ሰው እንደዚህ ሲቀርበውም ሲያወራኝ ክህደት ውስጥ መሆኑ ፍቅሩ ነበረሽ? ፍቅሩ ነበር። ስታክ አርጋችኋል፣ ሙቭ ኦን አላረጋችሁም። በህመም ውስጥ በስቃይ ውስጥም ትወዱታላችሁ ሰውየውን። ቲጂ ይሄ ነገር አይገባችሁም ምናምን ልትሉኝ ትችላላችሁ። አዎ ሰም ዴይዝ። እኔ ግን እንደዚህ አይነት ስቃይ አይገባኝም። this is why ለራሳችሁ ርህራሄ ያስፈልጋችሁ ልምላችሁ። ለዚህ ነው ልጅቷ ከሷ በላይ ላሉ ሰዎች ሁሉ ትራራለች። ለእናትና ለአባቷ ትራራለች፣ ለሰውየው ሚስት ትራራለች፣ ለስሟ ትራራለች፣ ለዙሪያዋ ላሉ ሰዎች ትራራለች። ለራሷ ግን ርህራሄ የላት። ራሷን ቶርቸር እያደረገች ነው እስክትታመም ድረስ። የብዙ ሴቶች ታሪክ ይሄ ነው። በቃ ለራሳችሁ ርህራሄ የላችሁም። ለሰው መኖር ትችላላችሁ፣ ለሰው ዋጋ መክፈል ትችላላችሁ። ለራሳችሁ ቅንጣት ያህል ርህራሄ ቢኖራችሁ ከሰነፍ ወንድ ጋር ራሳችሁን አታገኙትም ነበር። it's so painful። የሚያሳዝነኝ ያለፈችበት መንገድ ሳይሆን እቺ ሴትዮ አይዞሽ ወድሻለሁ እኮ ሚል ወንድ ቢመጣ ድጋሚ እንደሚያታላት ሳስብ ደግሞ ልቤን ይሰብረዋል። to be honest no I'm fine ከዚህ በኋላ አልታለልም፣ ወንድ ማለት ፖዚቲቭ ነገር የለኝም ምናምን ልውጥ ብሎ የሆነ ሰው ቢመጣ ዲሲቭ እንደምትደረግ እርግጠኛ ነኝ። ፔኑ አዲስ ነው። አሁን ከአንድ ዓመት ምናምን በኋላ ፔኑ ስቲል አዲስ ነው። እንዴት ብላችሁ ከፈለጋችሁ ገብታችሁ ይዩት። እና አንዳንዶቻችሁ ፕሮሰስ እያደረጋችሁ አይደለም፣ ፔን ብሬክ አፕን ፕሮሰስ እያደረጋችሁ አይደለም። we have broken up በቃ ተለያይተናል በቃ ብላችሁ እዚህ ጋር ራሽናላይዝ አድርጋችሁ ጨርሳችኋል። እዚህ ጋር መታመም ሲኖርበት እንዴ ብሬክ አፕ እኮ ያማል፣ መለያየት እኮ ያማል። ራሽናላይዝ እኮ የምናደርገው ነገር አይደለም። ግን አንዳንዶቻችሁ because you are toughen up ጎበዝ
ስለሆናችሁ ጠንካራ ስለሆናችሁ ጀስቲፋይ አድርጋችሁ እዚህ ጋር ጨርሳችኋል። ግን እዛኛው ቦታ ላይ ስታክ አድርጋችሁ ቆማችኋል። እና አንዳንድ ወሬዎች ሲወሩ ጀስቲፋይ ብታደርጉም ስቲል ኢትስ ፔንፉል ይኸውላችሁ በትራማ ፕሮሰሲንግ እና ሪሄርሳል መካከል ያለውን ልዩነት ልንገራችሁ። ፕሮሰስ ስታደርጉ በቃ የተማራችሁትን ነው የምትናገሩት። ኦቨርካም ያደረጋችሁበትን መንገድ ነው። ፔንፉል ቢሆንም እንደዚህ ብላችሁ አይደንቲፋይ አታደርጉም ከህመሙ ጋር። በቃ አም ስቲል ዜር አይነት ነገር አይታይባችሁም። ሪሄርስ ስታደርጉ እዛ ጋር የምታወሩት እዚህ ጋር የምታወሩትም ከአመት ምናምን በኋላም ቢሆን ከወራት በኋላም ቢሆን ትንሽ ነው አዲቲቭ ጨመር ታደርጉበትና the same thing ነው እያቀረባችሁ ያላችሁ። the same thing ሪሄርሳል ሲሆን ይሄ ነው። ስታወሩ ኢንተንስ ከሆናችሁ ስቲል you're rehearsing trauma, you're not processing it። ይኸውላችሁ ያኔም ስታወራ ናት ከዛሬም ስታወራ ስቲፍ ናት። ይኸውላችሁ ድድና የምናደርገው ምንም ነገር የለም። if you are in pain you are in pain። እና ኢሞሽናል ኢንተንሲቲ ካለው የኔዋማ ነገ ታሪኳን የምነግራችሁ ያኔም ትስቃለች አሁንም ትስቃለች። የሷ ይለያል። ያኔም ትስቃለች አሁንም ትስቃለች። እና በሽቶሚ ከወራት በፊት እንኳን እንደዚህ አልነበርኩም ማለች። and I'm glad anyway። so ኢሞሽናል ኢንተንስ ከሆነ አንድ ሰው he's not processing it. He's just rehearsing the trauma። በቃ መላልሶ ሰው ፊት I'm okay, I'm fine እኔ እኮ በቃ ምናምን but still rehearsing the trauma። ሰው ሪሄርስ እያደረገ ስለሆነ ሲሆን ዲፋይን የሚያደርገው ራሱን ከእንትኑ ጋር ነው፣ ከፔኑ ጋር ነው። ቺን ሴትዮ ስታያት ከፔኗ ጋር ነው የምታያት፣ ከደረሰባት መከራ ጋር ነው የምታያት። የራሷ ፐርሰናሊቲ የላትም። ማንሽ ስሜ እንትና ነው አምናት ዳት ኤኒሞር ምናምን። እንዴት እኮ አንጀቴን እንደሚያቃጥለኝ እንደዚህ አይነት ነገር። ብዙ ጊዜ እንደዚህ አይነት ታሪካቸውን የሚያመጡ ሰዎች ቫሊዴሽን ይፈልጋሉ ሪፒትድሊ። ቫሊዴሽኑ ደግሞ ምንም አይነት እንቅስቃሴ የሌለው ቫሊዴሽን ነው የሚፈልጉት። they cannot move on። የሆነ አንድ ስቴፕ አይሄዱም። እዛው ሆነው እዛው ፔን ላይ እዛው መከራ ላይ ሆነው ቫሊዴሽን ይፈልጋሉ። ከሰው ተቀባይነት፣ ተሰሚነት ይፈልጋሉ። በጣም ነው የሚያሳዝነኝ። ማለት አንዲት ሴት ሂል ካላረገች እንዴት ህይወቷ እንደሚባክን አያችሁ። አንድ ሰነፍ ወንድ ይመጣል፣ መከራውን ያበላታል። ከዛም በኋላ ከዛ ከመከራ ለመውጣት ሌላ መከራ ውስጥ ትገባል። this is life of some women። በጣም ያሳዝነኛል። this is why I say ሴቶች ብልሃተኛ ስትሆኑ ወርዝ የምታደርጉትን ታውቃላችሁ፣ የሚገባችሁን ታውቃላችሁ። አንዳንድ በቃ ሽቅርቅር ወንድ ወደ እናንተ ሲመጣ ኢዝና ማይሊክ ሌላ ነገር ነው ፈልጎ የመጣው ማለት እንድትሉ የሚያደርጋችሁ ራሳችሁን ማወቅ እኮ ነው አይደል? የምንፈልጋቸው ወንዶች ሁሉ የሚፈልጉን አይደለ? ማለት እኛ በመልክ ደረጃ፣ በአቋም ደረጃ፣ በገንዘብ ደረጃ የሆኑ ካይንድ ኦፍ ወንዶች እኮ ሽቅርቅር ወንዶች እኮ የሚፈልጓቸው ሴቶች እኮ አሉ። እሱን ሚት ማናረግ ከሆነ ምናችንን አይቶ ሊያገባን እንደፈለገ እኮ በደንብ ማሰብ አለብን እኮ በደንብ ማሰብ አለብን። this is how you women are keep on being used በኢየሱስ ስም። እኔ እኮ ሀያዎቹ መጀመሪያ ላይ የምንታለለው ይመስለኝ። አሁንም the same thing over and over again። አውሮፓና አሜሪካ ያላችሁ ነገ እመጣላችኋል። እኔ what is in us በቃ ምንድነው ግን እንደዚህ የሚያደርግ? ምንድነው እንደዚህ desperate የሚያደርገን? ምንድነው እንደዚህ ሆፕለስ የሚያደርገን? አንድ ሰው እኮ ኮንሲስተንትሊ ሶሻል ሚዲያ ላይ ቁጭ ካለ ስራ የለውም፣ ስራ አይወድም፣ ስራ አይፈልግም። ስለዚህ የሚቀልበው የሆነ ሰው እንዳለ እኮ ማመን አለባቸው። አብሶ ቸርች ፒፕል። ነገ እመጣበታለሁ፣ በደንብ መግባት አልፈልግም እዚህ ውስጥ። ያኔ አንድ ሰው ያኔ ዛሬ 1 ዓመት ከ6 ወር if she get relief ጥሩ ነበር። ግን አንድ ሰው ሪሄርስ እያደረገ ከሆነ ወርስ ነው የሚሆነው። አሁን ስትመጣ ብሶባት የመጣች ነው የሚመስለኝ። አምናሹር ምናልባት ጸጉሯ ይሁን ምን አላውቅም።
ወርስ እየሆናችሁ ነው የምትሄዱት። ሪሄርስ ስታደርጉት ለመዳን እድል ካልሰጣችሁ፣ ለመዳን ካልፈልጋችሁ ነገሩ እየተባባሰ ወርስ እየሆነ ነው የሚሄደው። እና እንደዚህም አይነት ስቶሪ ኮንሱም የምታደርጉ ሰዎች የሰዎችን ትራማ ሼር እያደረጋችሁ ነው። ባይ ዘ ወይ የሰዎችን ፔን እየሰማችሁ ነው። አንዳንዶቻችሁ ብላችሁ የምታለቅሱት በሰው ጉዳይ የሰው ጉዳይ ስለሆነ አይደለም። it tickles you የሆነ ነገራችሁን እኮ ነክቶ ነው። most of all እኔ አላቅም how long it's gonna take us። ይኸውላችሁ አሁን ዞሮ ወንድ ማለት ልንል ነው አይደል? ወንድ አይደለም ይሄ እኮ ወንድ አይደለም ሲጀምር። ይሄ እኮ ቅምጥ ነው፣ ቁጭ ብሎ የሚቀለም ሰውዬ ነው። ይሄ ወንድ አይደለም እኮ ኢኒሺያሊ ወንድ አይደለም። ወንድ እንዳትሉኝ፣ ወንድ ሃርድ ወርኪንግ ነው፣ ታታሪ ነው። በሳምንት አንዴ ለሚሆን ፕሮግራም ቀኑ ሙሉ አገልጋይ ነኝ ብሎ የሚቀምጥ አይደለም ወንድ። ኦኬ I don't know when we're going to heal። እንደዚህ አይነት ሲናሪዮ keeps on coming። አይቆምም፣ እንደዚህ አይነት ድራማ አይቆምም። ሴቶች ስታንዳርድ ሴት እስካላረግን ድረስ ራሳችንን እስካላወቀን ማነው ሊወደኝ የሚችለው ማነው ሆል ሃርትድሊ ሊቀበለኝ የሚችለው ብሎ ራስን አውቆ የሚመጣውን ሰው አይደንቲፋይ ማድረግ እስካልቻለን ድረስ በእንደዚሁ አይነት ፔን እና መከራ መቀጠላችን አይቀርም። አብሶ ይሄ ቸርች ጋይዝ ጌታ ኢየሱስ ያመጻቸው ጥግ እኮ እግዚአብሔር አምላክ። ኤኒዌይስ አንዳንዶቻችሁ ዩ ኒድ ሂሊንግ። በእውነት ቁጭ ብላችሁ ፔናችሁን ፕሮሰስ ማድረግ አለባችሁ። በየቦታው ስለሄዳችሁና ስለተናገራችሁ ሪሊፍ የምታገኙት ነገር አይደለም። አንዳንድ ጊዜ አብሶ የአንዳንድ ሴቶች እዚህም እዛም ሲሄዱ የሚገባኝ ምን እንደሆነ ታውቃላችሁ? ሰውየውን በበቂ ሁኔታ አላሳጣሁትምና በበቂ ሁኔታ አላሳጣውም ነው። ይሄ ሰውየውን አይደለም የሚጎዳው፣ አንቺን ነው የሚጎዳሽ። ፔን ይዘሽ እየተሸከምሽ ነው የምትዞሪው። ፔን ይዛችሁ ነው የምትሸከሙት። በበቂ ሁኔታ ማሳጣት አለብኝ ነው። አምና ዜር የት ገና ነው፣ ገና አሳጣዋለሁ ነው። ይሄ ደግሞ በቀል ይባላል። በቀል ደግሞ አንድን ሰውን ነው የሚጨርሰው፣ ሰውየውን አይደለም፣ ራስን ነው የሚጨርሰው። እና የተደረገባት ነገር ኢትስ ኦፉል፣ በጣም አሳፋሪ፣ በጣም አስነዋሪ። ወንድ ብዬ መጥራት አልችልም እንደዚህ አይነትን ሰው አይ ነው። ግን ደግሞ ሂል ካላረገች፣ ፎርጊቭ ካላረገች፣ ምህረት አርጋለት ካላለፈች እቺ ሴትዮ ራሷን ነው የምትጎዳው። በሚያሳዝን ሁኔታ እንደዚህ አይነትም ፔን ውስጥ ሆናት ነው የምትወደው። ይላችሁ ባይ ዘ ወይ ዊህ መሲ በጣም ጎበዝ አኪውሬት ጥያቄ ነው የጠየቀቻት። በእውነት በጣም ነው ደስ ያለኝ። ይኸውላችሁ አብዛኞቻችሁ ወንዶቻችሁ የነበሩትን ሰዎች የምታሳጧቸው is not because of the pain only። ፍቅርም አለ። ልክ ላስት ሚኒት አብሯችሁ እንደማይሆን እርግጠኛ ስትሆኑ ነው እየዞራችሁ የምታሙት። ዳራይ ነው አውቃለሁ። ማሳጣት የምንጀምረው ሆፕለስ ስንሆን ነው። አንዴ ደግሞ አይበቃንም፣ ለእንትናም ካልተናገርን አይበቃንም። አሁን ለእንትና የሚነገርበት በሶሻል ሚዲያ ዘመን ነው። ስፕሬድ ካላረግን እዚህ ፖድካስት ስታ ፖድካስት ምናምን ካልሄድን አናርፍም። ይሄ ደግሞ የሚጎዳው ብቸኛ ሰው እኛን ነው። ወንድ ነው ስሙ ጠፋ፣ በቃ ሌላ ኮሚስት አለችው። በቃ እሷንም እስከምን ድረስ ሳቦታጅ እንደሚያደርጋት ባናቅም ሂዝ ሊቪንግ ሂዝ ላይፍ። ፔን ይዛ መከራ ይዛ እየተመላለሰች ያለችው ግን ሴቷ ናት። እና አዝማች አዝ ኢትስ ሶ ፔንፉል፣ በጣም ሚያም ከባድ ፔንም ቢሆን the only thing you should do እንደዚህ አይነትን ሰው ምህረት አድርጋችሁ ወደፊት መሄድ ነው። አለበለዚያ ስታክ ናችሁ። አለበለዚያ ህይወቷ ነው ሳቦታጅ የሚሆነው እንደዚህ አይነት ሰው። በእውነት ነው የምላችሁ። ለሱ ከመራራት አይደለም እንደዚህ አይነት ወንድ እኔ አም ሶሪ እኔ I can't even እንደ ሰው መቁጠር ይከብደኛል። because this is a total cruel እና ታይምስ እንደዚህ አይነት ሴትም ስንሆን ፑሽ እናደርጋለን። ባይ ዘ ወይ ራሷ ደግሳ ራሷ ዘመድ ጠርታ የሱን ወጪ ችላ እንደዚህ ስትሆኑ ፑሽ አያረጓችሁም። ባይ ዘ ወይ ፑሽ አያረጓችሁም፣ ይቀበሏቸው። ኦኬ so the only solution ያለው ብቸኛ ሶሉሽን እንትና ፖድካስት እንትና ቲቪ መሄድ አይደለም። ፎርጊቭ አድርጎ ምህረት አድርጎ ሙቭ ኦን ማድረግ ነው። ህይወትሽ እንዲቀጥል ከፈለግሽ ምህረት አድርጊና ቀጢ።
ምህረት ማድረግ ቀላል አይደለም። አዎ እግዚአብሔር ይረዳናል። እግዚአብሔር ቸር አይደለ? ምህረትን ይወዳል። ስለዚህ እግዚአብሔር ህይወታችን እንዲያስተካክል ከፈለግን በቃ ምህረት አድርገን እንለፍ። ሰውየው ልክ ነው ማለት አይደለም። he caused so much pain፣ በጣም ብዙ ፔን። ግን ደግሞ የተሻለ ህይወት እንድንኖር አትሊስት ህይወታችንን እንዲቀጥል ምህረት አድርገን ማለፍ አለብን። ምህረት ማረጋገጫ አይደለም። ጎበዝ፣ አው ጥሩ ነው የሰራኸው፣ በጣም ጎርተኛል ማለት አይደለም። እኛ ሰስቴን እንድናረግ ከተፈለገ ምህረት ማድረግ ይጠበቅብናል። it's so painful። እና የአንዳንዶቻችሁ ጥግ ደግሞ you want to bash them። ሄዳችሁ ባሽ ባረጋችሁ ቁጥር እናንተኑ ነው የሚያመው። ሰውየው እኮ አይሰማም። በቃ እዛ ሄደች፣ በቃ እንትን ሄደች፣ በቃ ልታወራ ነው። ደግሞ አንደኛ ፎቶ አልተለጠፈም፣ who cares ሊላችሁ ይችላል። አዎ ሰው ሊያውቅ ይችላል። አንዳንዱ ምንም ግድ አይሰጠውም። ስለዚህ ራሳችሁን ነው የምታደክሙት። ፓብሊክ በሆነ ቁጥር እንዴት ሆንሽ ራሱ የሚልሽን ሰው ትጨምሪያለሽ። አገሬ ከተማዬ በጣም ሰው ስለ ሰው ጉዳይ ወር የሚያደርግ ነው ማያስቀምጠኝ ነው እያልሽ ሶሻል ሚዲያ ላይ ስትመጪ ደግሞ ያንን ህዝብ ትሪፕል ታደርጊዋለሽ። በ3 እጥፍ ይጨምራል፣ በ4 እጥፍ ይጨምራል። ሰው ሁሉ እንዴት ሆንሽ፣ እንዴት ሆነ ሰውየው ምናምን የሚልሽን ሰው ነው የምታበዡ። እና እየወጣችሁ ፕሮሰስ ባላረጋችሁት ህመም መልሳችሁ መላልሳችሁ ራሳችሁን አትጉዱ፣ ራሳችሁን አታሳምሙ። ተጎድታችኋል። አዎ በነገራችን ላይ ሀርት ብሬክ ያልደረሰባት ሴት አለች እንዴ? ያልተጎዳች ሴት አለች እንዴ? የለችም እኮ። ልጅ እያለን በጣም ብዙ ስህተት እንሰራለን። አይ ሃቭ ቢን ዴር። ግን ሙቭ ኦን የሚባል ነገር አለ፣ ሙቪንግ ኦን የሚባል ነገር አለ። ሙቭ ኦን ካላረግን ሌላ ህይወት አይመጣም። ወይም ደግሞ የሚመጣው ሰው ሁሉ the same pain ውስጥ የሚከተል ነው የሚመጣው። the only thing you should do እዚህም እዛም ፖድካስት መሄድ አይደለም። the only thing ሰውየውን ምህረት አድርጉትና ኑሯችሁን ቀጥሉ፣ ከውስጣችሁ ይውጣ። አለበለዚያ ያንዳንድ ሰውን ህይወት ያጠፋል። እንደዚህ አይነት ነገር በእውነት ያንዳንድ ሰዎችን ህይወት ያጠፋል። as much as it is so painful፣ በጣም ያሳዝናል። it's really painful። በጣም ነው አንጀቴን የበላችኝ። I think she needs help አይደለ? እንትን መታከሚያ ምናምን ፈልጋለች ይመስለኛል። አልጨረስኩትም። መርዳት የምትችሉ ሰዎች መሲ ላይ የገባችሁ ስልኳ ተቀምጧል፣ ሰፖርት ማድረግ ትችላላችሁ። apart from her ግን ከዛ ውጪ ግን በቃ ፕሮሰስ ያልተደረገ ፔን አታምጡ፣ ፕሮሰስ ያልተደረገ ህመም አታምጡ። ለመሰላችሁ መልሶ ራሳችሁን ነው የሚያሳምማችሁ። እየዳነ ያለ ቁስልና እያመረቀዘ ያለ ቁስል አንድ አይደለም። እየዳነ ያለውን ቁስል ምንም ላይ ልትገልጡት ትችላላችሁ። እያመረቀዘ ያለው ግን መልሶ መላልሶ ማመርቀዙ ስለማይቀር መዳን ከባድ ስለሚሆንበት ሽፍን፣ አልኮል መቀባት፣ ፋሻ መጠቅለቅ something እንደዛ ነው የሚደረገው። and help yourself፣ be sympathetic and most of all እናንተ ትክክለኛ መንገድ መጥቻለሁ ካላችሁ እና ፕሩቭ ማድረግ የማይጠበቅባችሁ ጉዳይ ካለ ሰው ለምን አላገባሽም ሲላችሁ ለምን ዲስአፖይንትድ ትሆናላችሁ? እኔ ማድረግ የተገባችሁን ነገር ሁሉ አድርጋችሁ ከሆነ ምን ዲስአፖይንት የሚያደርግ ነገር አለው? እና ፎቶ ፖስት አደረግኩኝ ከአንድ ሰው ጋር ተጋጭቼ። ለምንድን ነው ማታገቢው? ለምንድን ነው? በቃ እንደ ቀልድ ነው፣ ግን ለእኔ እንደ ቀልድ አልነበረም በሰዓቱ። አንቺ ልታገቢ ተዘጋጅተሽ ሌላ ሰው ግን ይሄ ለምን አታገቢም ሲለኝ ተናድጄ አብረን የተነሳነው ፎቶ ነበረ ፖስት አደረግኩ። ሰርጌ በቅርቡ ነው ትመጣለህ ነው። ከዛ ያንን ፎቶ አይተው ብዙ ሰው ቴክስት ላከ። ቆይ አሳይሃለሁ። ይሄ ነው ችግር ውስጥ የከተታት ባይዘው። ለሰዎች ፕሩቭ የምታደርጉት ነገር ከባድ ነው። አይ ነው እድሜ ሲሄድ ከሀያዎቹ ስናልፍ we might think like ማግባት ግድ ነው። አዎ ማግባት ግድ ነው፣ ግን ፕሩቭ ለማድረግ አይደለም የምናገባው። አገባሁላችሁ እኮ ለማለት አይደለም የምናገባው። እና ይሄንን ስትል ብዙዎቻችሁ ራሳችሁን ለምንድን ነው ማገባው የሚለውን ነገርም ራሳችሁን እንድታዩ ብዬ ነው። ለማንኛውም ህመማችሁን ለብቻችሁ ፕሮሰስ አድርጉ። ወይ ቤተክርስቲያን ሄዳችሁ ፕሮሰስ አድርጉ፣ ወይ የነፍስ አባታችሁ ጋር ሄዱ፣ ወይ ደግሞ ቸርች ፓስተሮቻችሁ ጋር ሄዱ። somewhere ግን don't bring it on social media። ሶሻል ሚዲያ አያጠፋውም። መልሶ መላልሶ the same pain the same
ህመምና ስቃይ ነው ኮዝ የሚያደርጋችሁና አይ ሆፕ ፕሮሰስ ታደርጋላችሁ ብዬ አስባለሁ። ኤቭሪባዲ ሃዝ አ ትራማ የለብኝም ምናምን የሚል ኤቭሪባዲ ሃዝ አ ትራማ። ኤቭሪባዲ ቻይልድሁድ ትራማ የለብኝም ኢት ሜክ ሴንስ። ቢትሪያል ትራማ የለብኝም ኢት ሜክ ሴንስ። አባንድመንት የለብኝም ኢት ሜክ ሴንስ። ኤቭሪባዲ ሃዝ አ ትራማ ኤቭሪባዲ። እና ያንን ትራማ ፕሮሰስ የምናደርግበትን መንገድ ማስተካከል ይጠበቅብናል። እና ያንን ትራማ ፕሮሰስ እንጂ ሪሀርስ ማድረግ በጣም ብዙ ነገራችንን ያበላሻል። እና ዩ ኖ ራሳችሁን የምትወዱ ከሆነ ማለት ጥቂት ራሳችሁን መውደድ ካላችሁ ለራሳችሁ ርህራሄ ይኖራችሁ፣ ህይወታችሁን ዌስት አታድርጉ። አሁንም ደግሞ ስልኳን አስቀምጣለች እወድሻለሁ የሚል ሰው አይጠፋም። ሴም ሰርክል ውስጥ እንዳትገባ በጣም ፈርቼላታለሁ። ከዚ ያልዳነ ሰው ሁሉም ነገር ፍቅር ነው የሚመስለው። አቴንሽን ፍቅር ነው የሚመስለው። አይዞሽ ፍቅር ነው የሚመስለው። ፉል ናት እያልኩኝ አይደለም፣ የሞኝ ናት እኮ ምናምን እያልኳቸው አይደለም። ያልዳነ ሰው እንደዚህ ነው። ህመም ያለበት ሰው አይዞሽ የሚለው ሁሉ የወደደው ነው የሚመስለው። እና አይ ሆፕ እንግዲህ ድናይ ከማድረግ ይልቅ ራሳችንን በደንብ እንድናይ እድል ይሰጠናል ብዬ አስባለሁ። የዛሬው ቪዲዮ ይሄን ይመስላል። ነገ መለሳለሁ በሴም ቲንግ። እባካችሁ ቪዲዮን ሼር ምናምን አድርጉልኝ። ዳውን እየሆነ ነው ታውቃላችሁ፣ ብዙ እየወጣ አይደለም ቪዲዮ፣ ያው ስለጠፋው መሰለኝ። ሆፕ እንደተማራችሁ ተስፋ አደርጋለሁ። ወዳችኋለሁ።